ይህ ከላይ የምታዩት ላስ ቬጋስ ወይም ኒውዮርክ ሲቲ አይደለም። ናይጄሪያ ናይሮቢ አይደለም። ይህ ከላይ የምታዩት አዲስ አበባ ኢትዮጵያ ላይ የታየ ጉድ ነው። ጉድ ነው። በቲክቶክ አዋርድ አረት ይቅርታ፣ በቲክቶክ ውርደት የታየ አለባበስ ነው። ባህልን፣ ማንነትን የማይገልጽ ስራዎች እየታየ ይገኛል። እስኪ ወደ ቪዲዮ እንመለስ። ቪዲዮን ጥቂት አይተነው እንምጣ። አንድ በስተመጨረሻ አውትፊትሽን አይተነዋል። በጣም ነው አመሰግናለሁ። በጣም ነው የሚያምረው። ቴንኪው። እና ለአውትፊትሽ ስንት አወጣ? ጉር ነው። እንዳያችሁት ከሆነ ይህ ባህላችንና እምነታችን የማይወክል ነው ብለን ነው የምናምነው። ኩራዝ ራክሽን ይሄንን በአቋሙ ጸንቶ ይከላከላል። እባካችሁ ተው። እንደዚህ አይነት አለባበስ ቢቀር ይሻላል። እርቃንን ስጋ ማሳየት፣ አፍረተ ስጋን ማሳየት አለማመዳችሁን። በሚቀጥለው የቲክቶክ አዋርድ ምን እንደሚታይ አናውቅም። ምን እንደምታሳዩ የምናውቀው ነገር የለም። ይህ የምታዩትን አግራሞት ኒውዮርክ አይደለም፣ ላስ ቬጋስ አይደለም፣ የቢልቦርድ አዋርድ ላይ የሚታዩ አልባሳት አይደለም። በዚህ በዘናጭ በሆነች ኢትዮጵያ ላይ የታየ ተግባር ነው። እነሆ ኩራዝ ራክሽን እንቃወማለን። ፋሚሊ ይህን አለባበስ ልጆች፣ ወጣቶች ሞዴል ማድረግ የለባቸውም ብለን እናስባለን።